ሰላም ሰላም የናርዶስ ልብቶ ቤተሰቦች እንዴት አላችሁልኝ? ቡናው ሲያምር ዱባይ ሆናለች ሀገራችን ኢትዮጵያ ማለት ነው። ውድ ቤተሰቦች በእውነት ነው የምላችሁ። እንግዲህ የምንገኘው ቢያሳ ነው፣ ነገር ግን መስናኛ ቦታ ነው እና ቲኬት መግቢያ ይገርማችኋል እና 150 ነው ማለት ነው። 150 ነው ከፍላችሁ የምትመጡና በነፃ ነው ብላችሁ ባዶ እጃችን እንዳትወጡ ማለት ነው። ሁሉ ነገር አለ። ይሄ ወደ አስፋልት ነው። ታዲያ በጣም የሚገርም እና ውድ ቤተሰቦቼ በጣም የሚገርም ነው። ዋው ተመልከቱልን። እግዚአብሔር መስናኛ ቦታ ትላላችሁ፣ መስናኛ ቦታ ትላላችሁ እና በጣም ነው የሚያምረው። ሁለተኛ ዱባይ ሆናለች ሀገራችን ኢትዮጵያ። እግዚአብሔር ነው የምላችሁና እጅግ ደስ ይላል። ግን 150 እጅግ በጣም እንትን ነው፣ ውድ ነው። የሌለ ደሃስ መስናናት እንደዚህ ወጥቶ ልጆቻቸው ጋር መስናናት የሚፈልግስ እንዴት ይሆናል? ያለስ ከፍሎ ይሄዳል፣ ከፍሎ ይገባል። የሌለስ ይሄ ቢስተካከል መልካም ነው እንጂ ሌላ እጅግ ደስ ይላል ማለት ተመልከቱልኝ። የምር ዱባይ ሆናለች ሀገራችን ማለት ነው። ችን ትመስላለች። ዋው 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 በጣም የሚገርም ነው። እናቴ የት ነው የምትሉኝ አሁን እናንተ? እርግጠኛ ነኝ ያለሽው ዱባይ ነው ልትሉኝ ነው። የምር እንደዛ እንዳትሉኝ እሺ። ዱባይ አይደለም እና ሀገራችን ችን ትመስላለች። ዋው በጣም የሚገርም ነው። ውድ ቤተሰቦቼ ሀገራችን ኢትዮጵያ ሆናለች። በጣም እንደዚህ ጥንድ ጥንድ ሆኖ ይሄዳሉ። ያደለው የታደለው እና ውድ ቤተሰቦቼ እኔም ደግሞ ያው ከሸበላ ጋር ነው ማለት ነው። አያችኋል፣ ያው ልጄና ሸበላዬ እየሄዱ ነው ማለት ነው። አያችሁ እና እንደዛ ፏትን እያሉ ነው ማለት ነው ልጆች እና ውድ ቤተሰቦቼ ይሄው እንግዲህ እንደዚህ ሆኖ ቁጭ ብላለች ሀገራችን። ያው እንጃ በጣም ለየት ያለ ነውና ብዙ ነገሮች ተስተካክሏል። ነገር ግን ለመጀመሪያ ጊዜ ለውጊያ የዋለ የጦር አውሮፕላን ነው። አዎ እውነት ነው። እስቲ ንገራችሁ። ሙዚየም ነው። እውነት ነው። ያዘውና አውራማ ደመቃለ ነሳ ነው እንካ አባ እንደዚህ ያውራ እያሳየ እንትኑ ለዋት እንግዲህ እቺ የምታዩት አውሮፕላን ስሟ እዚህ ጋር ተለጥፏል ማለት ነው። እንግዲህ ማየት ማለት ነው። ፀሐይ ትባላለች። ለምን ታያለሽ? እኔ ዝም ብዬ የምታስለፈልፊ አይደለም። ሰውየው ቅድም አይቻልም ቪዲዮ ስለኝ ነው። አሁን አውራ እስከ ማድረግ እሱ ነው ያኛ ነው። እሺ ጋር አውራሽ ያው የት ነው እንግዲህ የምታዩት ይሄ በጣም እጅግ በጣም እንግዲህ በዘመነ መልኩ እየተሰራ የሀገራችንን ታሪክ የሀገራችንን ቅርስ ቁልጭ አድርጎ የሚያሳይ የአድዋ ድል መታሰቢያ ይህንን ይመስላል ማለት ነው። እጅግ በጣም እንግዲህ በነበርንበት እንግዲህ ጋሻ ይታያል። እዚህ ጋር ጋሻ አለ፣ ጦር አለ። ሁሉንም እንግዲህ በውጊያ የዋሉትን መሳሪያዎችን እዚህ እናገኛለን ማለት ነው እና በጣም እጅግ በጣም ደስ ይላል ማለት ነው። እዛ ጋር የምታዩት ደግሞ ከፊት ለፊታችን ነጋሪት አለ። ይኸው ነጋሪት ዙሪያውን ደግሞ የምናየው እዛ ጋር ደግሞ ውጊያ ላይ እንግዲህ የተሳተፉ ጀግኖች አባቶቻችን ከነፈረሶቻቸው ናቸው። በባህላዊ መሳሪያ ነው እንግዲህ ጣሊያን ድል ያደረጉት እንደምታዩት እንግዲህ ማለት ነው። ይህን ይመስላል። እጅግ በጣም ዘመናዊ ነው፣ ደስ ይላል።
በጣም ነው የሚያምረው። ሂጂ ደመቀ አንሳሽ። በሱ ደመቀ አንሳት፣ እሷን አንሳት ትርንጎን። ቆይ በኋላ ስንመለስ የት የምንመለስ? በቃ የመጨረሻ ነው። ማርያም ሌላ የለም እንዴ? ወዲያ እንሄዳለን። ሌላ ጋር ደግሞ አለ ሌላ ጋር እንሄዳለን። ሻርበላው ሆታ ብቻችሁን ረዴትና ትርንጎዛ ጋር ብቻቸውን ልጆች እሷን አንሳት ብቻዋን ትርንጎ ኑ እሱ ጋር እንደዚሁ ነው። እኔ ላንሳችሁ፣ ቆይ እኔ ላንሳችሁ። አዎ አፍሽን አትያዥ እንጂ አፍሽን አትያዥ። እሺ ይኸው ምንም አይሆንም። እና ውድ ቤተሰቦቼ እንግዲህ እቺ ማረፋ ናት ማለት ነው። እዚህ ጋር ቁጭ ብለን እንደፈለግን እያረፍንን እንትን ማለት እንችላለን ማለት ነው። አያችሁ በጣም ነው የምታምረው። በጣም ነው የሚያምረውና ሀገራችን ኢትዮጵያ እንዲሆናለች። እጅግ በጣም ነው የምታምረው። የምር የምታየው ሁሉ በጣም ይገርማል ማለት ነውና በጣም ደስ የሚል በስመ አብ በጣም የሚገርም ነው። ማርያምን እፎይ እንዴት ደስ ስላል መሰላችሁ። ወይኔ ሲያምር ወይኔ የሚገርም ነው። ይህ ቦታ ደግሞ የጀግኖች አባቶቻችን በአድዋ ድል ጦርነት ጊዜ የተዋጉበት መልክዓ ምድሩን የሚያሳይ ጋራው፣ ሸንተረሩ፣ ወጣ ውረዱ ነው የሚያሳይ ውጊያ ሜዳው ማለት ነው። ይገርማል የምር በጣም እንግዲህ አሁን ኢትዮጵያ ውስጥ አይደለም ልትሉኝ ነው። የምር በጣም ነው የሚገርመው ማለት ነው። ተመልከቱ ውድ ቤተሰቦች የምር በጣም ነው የሚያምረው። ለየት ያለ ነው የእውነት ያንዳንዱ እንትን ተጽፎበታል። ግን ተጽፎበታል ታሳያቸው እዚህ ተራራው ማለት ነው። ደረሰው ተጌጣይቱ ተጽፎበታል። አያችኋ በጣም ነው የሚገርመው። ሰው ሁሉ በቃ ለጉብኝት ልጆቻቸውን ይዘው እየተራራጡ እንትን እያሉ ነው ማለት ነው። ይሄ ምንድን ነው? መድፍ ነው። ያው ጽሑፍ አለበት። አያችኋ በጣም የምር በጣም ነው ደስ የምለው ማለት ነው። አያችኋ ለናርዲ እንዳትጅዛ እና ሰው ሁሉ ጉድ ብሎ እያየ
ይኸው እና ውድ ቤተሰቦች ላይክ እና እዚህ ጋር ደግሞ ቆሞ እየተከላከሉ ነው ማለት ነው። ያው ልጆቹ በእጃቸው ምናምን እንዳይነኩ እየነኩ ነው ማለት ነው። አያቸው በጣም ነው የሚገርመው። ናብዬ እንዳትነኪ በእጅሽ እንዳትነኪም እና በጣም ነው የሚገርመው። ተመልከቱ እላችኋለሁ። የምር ኢትዮጵያ ሀገራችን በጣም ተሻሽላለች በጣም ማለት ነው። እና ይሄን ይመስላል አያቸው